ናችሁ? እንዴት ናችሁ? ውድ የዚህ ቻናል ተከታታዮች ዛሬም እንደ ሁልጊዜው አንድ ቶፒክ ይዤላችሁ ቀርቤያለሁ። ቶፒኩ ስለ ኮንዲሽናል ሴንቴንስ ነው። ከዛ በፊት ግን እንደተለመደው ይህን ቻናል ላይክ፣ ሳብስክራይብ ኤንድ ሼር አድርጉት። ዛሬ ስለ ኮንዲሽናል ሴንቴንስ ነው የምናየው። ኮንዲሽናል ሴንቴንስ ምንድን ነው? ኮንዲሽናል ሴንቴንስ መቼ እንጠቀማለን? የኮንዲሽናል ሴንቴንስ አይነቶች ስንት ናቸው? ፎርማቸው ምን ይመስላል? የሚሉ እነሱን ዴፊኒሽን እናያለን። የተወሰኑ ጥያቄዎች እናያለን። ከዚህ በፊት በፕሮግራማችን ከመሄዳችን በፊት ግን ላይክ ሳብስክራይብ አድርጉ። እናንተ ይደርሳችኋል፣ ለእኛም እንዲሁ ተደራሽነት ይሰፋናል ማለት ነው። ከፕሮግራሙ ጋር አግኝቼ ተስፋ ነኝ። መልካም ቆይታ። ኮንዲሽናል ሴንቴንስ ኢን እንግሊሽ ዋት አር ኮንዲሽናል ሴንቴንስ ዴፊኒሽን ኤክስፕሬስ ኤ ኮንዲሽን ኤንድ ኢትስ ሪዛልት ይላል። ኦፍትን ቢጊን ዊዝ ኢፍ ኦር አንለስ ነው። ኮንሲስት ኦፍ ቱ ክሎዝስ ሁለት አይነት ክሎዝ አለው። ኢፍ ክሎዝ እና ሜን ክሎዝ ማለት ነው። አሁን ጄኔራሊ ዋት አር ኮንዲሽናል ሴንቴንስ ከተባለ ምንድነው ኤክስፕረስ የሚያደርገው ኮንዲሽን ነው ኤንድ ኢትስ ሪዛልት። ኮንዲሽን እና ሪዛልቱን ተከትሎ የሚመጣው ሪዛልት ኤክስፕረስ ወይም ስፋ ያደርግልናል ማለት ነው። ብዙ ጊዜ የሚጀምረው በኤፍ እና በአንለስ ነው። ሁለት አይነት ክሎዞች አሉት፣ ሜን ክሎዝ እና ኢፍ ክሎዝ ማለት ነው። ኢፍ ክሎዝ ምንድን ነው? ኢፍ ክሎዝ ኦር ኮንዲሽናል ክሎዝ ይለዋል። ስቴትስ ዘ ኮንዲሽን ስቴት የሚያደርግልን ወይም ደግሞ ኮንዲሽንን ገለጽ ያደርግልን ወይም ያወራልን ማለት ነው። ዩዥዋሊ ስታርትስ ዊዝ ኢፍ ነው። ካን ኦልሶ ዩዝ አንለስ ፕሮቫይድ ዛት አዝ ሎንግ አዝ ኢን ኬዝ ኢትስ በኢፍ ክሎዝ ቦታ መጠቀም ይችላል ማለት ነው። ሜን ክሎዝ ደግሞ ሪዛልት ክሎዝ ነው። ሜን ክሎዝ ኦር ሪዛልት ክሎዝ ይላል። ስቴትስ ዘ ኮንሲኩዌንስ ኢፍ ዘ ኮንዲሽን ኢዝ ሚት ኮንዲሽኑ ሚት ማድረጉን ወይም ከመጀመሪያው እና የሁለተኛው ክሎዞች መናበባቸውን የሚያደርግልን ማለት ነው። ታይፕስ ኦፍ ኮንዲሽናል ሴንቴንስ ነው። ታይፕስ ኦፍ ኮንዲሽናል ሴንቴንስ ዜር አር ፎር ሜን ታይፕስ ኦፍ ኮንዲሽናል ሴንቴንስ እንግሊሽ። የመጀመሪያው ዜሮ ኮንዲሽናል፣ ፈርስት ኮንዲሽናል፣ ሰከንድ ኮንዲሽናል፣ ሰርድ ኮንዲሽናል። እንደዚህ አራት ኮንዲሽናል ሴንቴንሶች አሉ። እያንዳንዳቸው እናያቸዋለን። ዜሮ ኮንዲሽናል ማለት ነው። ፎርሙ የዜሮ ኮንዲሽናል ሴንቴንስ ኢፍ ፕላስ ሲምፕል ፕሬዘንት ነው። በኢፍ ክሎዝ ማለት ነው። ከዛ ሜን ክሎዝ ላይ ሲምፕል ፕሬዘንት ነው ማለት ነው። ዩዝ ጠቀሜታው ምንድነው? ኤክስፕረስ ጄኔራል ትሩዝ ነው። ሳይንቲፊክ ፋክትስ ሃቢትስ ኦር ቲንግስ ዛት ኦልዌይስ ሃፕን አንደር ሰርተን ኮንዲሽንስ። ይሄ ጊዜ ይሄን ዜሮ ኮንዲሽን የምንጠቀመው ለምንድን ነው? ጄኔራል ትሩዝ ኤክስፕረስ ለማድረግ ሳይንቲፊክ ፋክትስ ትክክለኛ ሳይንሳዊ ትክክል ያላቸው ሃቢትስ የሚደጋገሙ ሁልጊዜ የምናደርጋቸው አዘውትሮ ያላቸው ነገሮች ለመግለጽ እንጠቀማለን። ስለዚህ ፎርሙ ኢፍ ፕላስ ሲምፕል ፕሬዘንት ኮማ ሲምፕል ፕሬዘንት ይሆናል ማለት ነው። ኤግዛምፕል ኢፍ ዩ ሂት ዋተር ቱ 100 ዲግሪ ሴልሺየስ ይህ ጄኔራል ትሩዝ ነው። ኢት ቦይልስ ይላል ቨርብ ሲምፕል ፕሬዘንት ነው። ኢፍ ሂት ይላል እዚህ ጋር ቨርብ ነው ሲምፕል ፕሬዘንት ማለት ነው። እዚህ ጄኔራል ትሩዝ ነው። እንደዚህ ኢፍ አይ ድሪንክ ቱ ማች ኮፊ አይ ካንት ስሊፕ አት ናይት ያ ሀቢት ነው ወይም ድግግሞሽ። አሁን እዚህ ጋር ኢፍ ክሎዝ ላይ አይ ድሪንክ ቱ ማች ኮፊ ይላል አይ ካንት ስሊፕ አት ናይት ብዙ ቡና ስለጠጣው ማታ መተኛት አልችልም ነኝ። ሀቢት ነው ወይም ድግግሞሽ ቲንግስ ነው። ዛት አር ኦልዌይስ ሃፕን አንደር ሰርተን ኮንዲሽን ዌን ኢት ሬንስ ያው ሲምፕል ፕሬዘንት ነው። ዘ ግራውንድ ጌትስ ዌት ግራውንድ ጌትስ ዌት ዌን ካን ሪፕሌስ ኢፍ አሁን እዚህ ጋር ዌን እንደ ኢፍ ክሎዝ ተጠቅመን ነው። ምክንያቱም እዚህ ጋር ምን ብለናል? እነዚህ አንለስ ፕሮቫይድ ዛት ጋዝ ነገሮች በኢፍ ክሎዝ መጠቀም እንችላለን። ሌላው ፈርስት ኮንዲሽናል ሴንቴንስ ነው። ይሄ ደግሞ ፎርሙ ምንድነው? ኢፍ ፕላስ ሲምፕል ፕሬዘንት ኮማ ዊል ፕላስ ቤዝ ፎርሙ ዘ ቨርብ። አሁን ይሄ ከዜሮ የሚለየው ምንድነው? እዚህ ጋር ዊል እንጠቀማለን። ሲምፕል ፕሬዘንት አይደለም የምንጠቀመው። ዊል ፕላስ ቤዝ ፎርሙ ዘ ቨርብ ነው። ይሄን ቨርብ ዋን ማለት ነው። ቨርብ ዋን የምንጠቀም ሲምፕል ፕሬዘንት ይሄ አዚቲዝ ነው። ለምሳሌ ለምን ጠቅመና ቶክስ አባውት ፖሲብል ኦር ላይክሊ ፊውቸር ኢቨንትስ
ሊደረጉ የሚችሉ ነገሮችን ነው ማለት ነው። ወይም ፈርስት ኮንዲሽናል ወይም ፖሲብል ኮንዲሽን ወይም ላይክሊ ፕሮባብል ኮንዲሽን ብለን እንጠራዋለን ማለት ነው። ዘ ኮንዲሽን ሃዝ ኤ ሪል ፖሲቢሊቲ ኦፍ ቢንግ ፉልፊልድ ሪል የሆነ እውነታ የሆነ ነገር ነው፣ ሊደረግ የሚችል ነገር ነው። ስለዚህ ኢፍ ፕላስ ሲምፕል ፕሬዘንት ኮማ ዊል ፕላስ ቤዝ ፎርም ኦፍ ዘ ቨርብ ነው። አሁን ያንዳንዱ እነዚህን አራቶቹ ኮንዲሽናል ታይፕ ኦፍ ሴንቴንስ ለመለየት ምን ነው ዋናው መሰረቱ እነዚህ ስትራክቸራቸውን መያዝ መቻል አለብን ፍሬሽት አድርገን ማለት ነው። አለዚያ ግን የሆነ ውዝግብ ነገር ሊፈጥሩብን ይችላሉ። ስለዚህ በደንብ መጀመሪያ ማጤን ያለብን ምንድነው ፎርማቸውን መያዝ መቻል አለብን ማለት ነው። ኤግዛምፕል እንመልከት። ኢፍ ኢት ሬንስ ቱሞሮ ዊል ስታይ ሆም። ነገ ዝናብ የሚዘንብ ከሆነ በቤት እንቀመጣለን ሊሆን የሚችል ነገር ነው። ኢፍ ዩ ስተዲ ሃርድ ዩ ዊል ፓስ ዘ ኤግዛም። ኢፍ ዩ ስተዲ ሃርድ ዩ ዊል ፓስ ዘ ኤግዛም። ጠንክረህ ካነበብክ ፈተና ታልፋለህ ነው። ጀነራሊ ሊሆን የሚችል ነገር ነው፣ ፖሲብል ነው ወይም ላይክሊ ፊውቸር ኢቨንት ነው። ስለዚህ ጠንክረህ ካላነበብክ አታልፍም እንደማለት ነው ብለህ ያገባ። ስለዚህ ኢፍ ዩ ስተዲ ሃርድ ዩ ዊል ፓስ ዘ ኤግዛም። አሁን እዚህ ጋር ዩ ስተዲ ሃርድ ሲምፕል ፕሬዘንት ነው። ዊል አለ እዚህ ጋር ዩ ዊል ፓስ ዘ ኤግዛም። ዊል ፕላስ ቤዝ ፎርም ፓስ ሲዝ ቤዝ ፎርም ዘ ቨርብ ማለት ነው። ኢፍ አይ ሲ ሀር አይ ዊል ሳይ ሄሎ። እሷ እንዳየዋት እጠራታለሁ ነው። እዚህ ጋር አይ ሲ ሀር ይላል ፕሬዘንት ነው። ዊል ሳይ ሳይ ቤዝ ቨርብ ነው። ዊል አዚዝ። ስለዚህ ፈርስት ኮንዲሽን ላይ ምን አለ ዊል እንጠቀማለን እዚህ ሜን ክሎዝ ላይ ማለት ነው። ሰከንድ ኮንዲሽናል ይሄ ደግሞ ፖሲብል ነው ወይም አንሪል ወይም ሃይፖቴቲካል ኦር ኢምፕሮባብል ኮንስቲቱሽንስ ነው የሚባለው። ብዙ ጊዜ ስትራክቸር ምን ይመስላል? ሲምፕል ፓስት ነው። ኢፍ ፕላስ ሲምፕል ፓስት ኮማ ፕላስ ቤዝ ፎርም ኦፍ ዘ ቨርብ። አሁን እዚህ ጋር ፈርስት ላይ ዊል ነው የነበር፣ እዚህ ጋር ምን ይሆናል? ውድ ይሆናል ማለት ነው። ጠቀሜታው ምን ቶክስ አባውት አንሪል ነው፣ እውነት ያልሆነ ነገር ሊሆን የማይችል ነገር ነው። ሃይፖቴቲካል ኦር ኢምፕሮባብል ሲቹዌሽንስ ኢን ዘ ፕሬዘንት ኦር ፊውቸር ማለት ነው። ዘ ኮንዲሽን ኢዝ አንላይክሊ ቱ ቢ ፉልፊል ሊሆን የማይችል ነገር ነው። እንግዲህ ስፔሲፋይ ወይም ትራንስፈር ኤክስፕሌስ ሊያደርግልን የሚችለው ማለት ነው። እንደነገርኳችሁ እነዚህን መያዝ መቻል አለብን። እዚህ ጋር ሲምፕል ፓስት ነው፣ እዚህ ጋር ውድ ነው። እዚህኛው ግን ሲምፕል ፕሬዘንት ነው፣ እዚህ ጋር ዊል ነው ማለት ነው። ስለዚህ እነዚህን መያዝ አለብን። ለምሳሌ ኤግዛምፕል ኢፍ አይ ወን ዘ ሎተሪ ይላል አይ ውድ ባይ ኤ ቢግ ሃውስ። ሎተሪ አሸንፌ ቢሆን ኖሮ መኪና ገዛ ነበር። ያ ስለዚህ ፕሮባብሊ ዊል ኖት ዊን ሚንስ ምንድነው አሁን ያለው አላሸነፈም ማለት ነው። ፕሮባብሊ ዊል ኖት ዊን። አሁን እዚህ ጋር የምናየው ሲምፕል ፓስት ይሄ ወን አለ። ሲምፕል ፕሬዘንት ምንድነው ዊን ነው አይደል? ዳብሊው አይ ኤን። ስለዚህ አሁን ነው ወን ኢዝ ዘ ፓስት ፎርም ኦፍ ዊል። እዚህ ጋር ምን አለ ሌላው የነበርቡ ላይ ኢንክሎዝ ላይ ውድ ባይ ቤዝ ፎርም ኦፍ ሰለና ባይ እዚህ ቨርባን ማለት ነው። ሁለተኛው ኢፍ አይ ዌር ዩ አይ ውድ አፕሎጂዝ። ያንተን በሆን ኖሮ አደነቅ ነበር። ስለዚህ አይ አም ኖት ዩ ያ ማለት እንትን አይደለሁም ማለት ነው። እዚህ ጋር ዌር አለ ፓስት ነው። ይሄ ቨርባን ነው ማለት ነው። ኢፍ ኢት ኢዝ ስናውድ ኢን ዘ ሳሃራ ዴዘርት ኢት ውድ ቢ ቬሪ ስትሬንጅ ይላል። አሁን እዚህ ጋር ስናውድ የማን ነው? የስኖው ፓስት ነው። ውድ አዚዝ ነው። ስለዚህ ኖት ዌር ኢዝ ኮመን ኢንስቴድ ኦፍ ወዝ ዊዝ አይ ሂ ሺ ኢት። አሁን ብዙ ጊዜ ኢፍ አይ ዌር ዩ ይባላል። ዌር አሁን እዚህ ጋር አይ ኢዝ አይባልም ወይም ወዝ ይባል ይችላል። ግን ዌር ኢዝ ኮመን ኢንስቴድ ኦፍ ወዝ ነው። ዊዝ ማለት ላይ ለሽና ፎርማል የሆነው ምንድን ነው? ዌር እንጠቀማለን። ሌላው ሰርድ ኮንዲሽናል የምንለው ማለት ነው። ይሄ ደግሞ ኢፍ ፕላስ ፓስት ፐርፌክት ነው። ከዛ ውድ ሃቭ ፕላስ ፓስት ፓርቲሲፕል ቨርብ ስሪ ውድ ሃቭ ነው። ከዛ ይሄ ፓስት ፐርፌክት ነው። አድ እንጠቀማለን ማለት ነው። ቶክስ አባውት አን ሪሌሽን ኢን ዘ ፓስት ኤንድ ዘ ኢማጂነሪ ፓስት። ምንም የማይሆን ነገር ያለፈ ያልሆነ ነገር ሳይሆን ያለፈ ነገር ማለት ነው። ዚስ ሲቹዌሽን ዲድ ኖት ሃፕን ሊሆን የማይችል ነገር ነው። ለምሳሌ ኢፍ አይ ሃድ ስተዲድ ሃርደር
አይ ውድ ሃቭ ፓስድ ዘ ኤግዛም ይላል። ሃድ ስተዲድ ምንም ፓስት ፐርፌክት ነው። ውድ ሃቭ ፕላስ ፓስት ቨርብ ስሪ ዲድንት ስተዲ ሃርድ ዲድንት ፓስ ጠንክራ አላነበብኩም ነበር ጠንክራ አላነበብኩም ስለዚህ አላለፍኩም። ለምሳሌ የቅድሙ አለ ኢፍ ዩ ስተዲ ሃርድ ዩ ዊል ፓስ ዘ ኤግዛም የሚለው ባጠና ኖሮ አልፍ ነበር አይነት ነው። ይህ ፕሮባብል ነገር ነው። ኢፍ ዩ ስተዲ ሃርድ ዩ ዊል ፓስ ዘ ኤግዛም ሊሆን የሚችል ነገር ማለት ነው። ጠንክራ አጥንተህ ታልፋለህ፣ ካላጠናህ አታልፍም። ስለዚህ አሁን ይህ ሶስተኛው ላይ ሰርድ ኮንዲሽናል ላይ ኢፍ አይ ሃድ ስተዲ ሃርድ ጠንክሬ ስላላነበብኩ ውድ ሃቭ ፓስድ ዘ ኤግዛም አላለፍኩም ነው። ያ ማለት ዲድንት ስተዲ ሃርድ ዲድንት ፓስ ጠንክሬ አላነበብኩም አላለፍኩም ማለት ነው። ኢፍ ሺ ሃድ ነው አባውት ዘ ፓርቲ ሺ ውድ ሃቭ ካም ስለ ፓርቲው አውቃ ቢሆን ኖሮ ትመጣ ነበር። ያ ማለት አልመጣችም፣ አላወቀችም፣ አልመጣችም ማለት ነው። ኢፍ ዊ ሃድ ሌፍት ኤርለር ውድ ሃቭ ከት ዘ ትሬን ቀድመን ባንዘገይ ኑሮ ትሬን ደርስ ነበር። ስለዚህ ዘግይተናል፣ አልደረሰም ማለት ነው። ዲድንት ሊቭ ኤርሊ አሁን ሃድ ናውን ይላል። ይህ ነው የቨርብ ፓስት ፐርፌክት ነው። ሺ ውድ ሃቭ ካም ስለሆነ አንደኛው ነገር ውድ ስለሆነ ስለሆነ ማለት ነው። ስለዚህ ውድ የዚህ ቻናል ተከታታዮች ስለ ዴፊኒሽን ኦፍ ኮንዲሽናል ሴንቴንስ ኤንድ ታይፕስ ኦፍ ኮንዲሽናል ሴንቴንስ ኤንድ ፎርማቸው ይህን ይመስል ነበር ያየ ነው። አሁን ቀጣይ ደግሞ የተወሰኑ ጥያቄዎችን ከነመልሶቻቸው እንይና ከዛ ወደ ቀጣይ ራሳችሁን እናልፋለን ማለት ነው። ኩዌሽንስ ዊዝ አንሰርስ ይላል። which types of conditional sentence express general truth or scientific fact? ስለዚህ መጀመሪያ ዴፊኒሽን ላይ ያየ ነው ማለት ነው። ፈርስት ኮንዲሽናል፣ ሰከንድ ኮንዲሽናል፣ ዜሮ ኮንዲሽናል፣ ሰርድ ኮንዲሽናል ይላል። ኤክስፕረስ ጀነራል ትሩዝ ኦር ሳይንቲፊክ ፋክት ያልነው ማን ነው? ኮንዲሽናል ታይፕ ዜሮ ነው ማለት ነው። ስለዚህ ኤክስፕረስ ጀነራል ትሩዝ ሳይንቲፊክ ፋክትስ ስለዚህ ማን ነው? ዜሮ ኮንዲሽናል ሲ ይሆናል ማለት ነው። ዛንሰርስ the correct answer is C, zero conditional. Zero conditional. This type of conditional is used to talk about things that are always true if certain conditions meet. It describes universal truths, scientific laws or facts, habits, and things that consequently happen under the same circumstances. The structure typically if, when, plus, simple present, comma, simple present ነው ማለት ነው። ሌትስ ሉክ አት ዋይ ዘ አዘር ኦፕሽንስ አር ኢንኮሬክት ሌሎች ለምን እንዳልሆኑ እንመልከት። ፈርስት ኮንዲሽናል ይላል ቶክስ አባውት ፖሲብል ኦር ላይክሊ ፊውቸር ኢቨንትስ ነው። ዘ ኮንዲሽን ሃዝ ሪል ቻንስ ኦፍ ቢንግ ፉልፊልድ ኤግዛምፕል ኢፍ ትሬንስ ዊ ዊል ጌት ዌት ዚስ ኢዝንት አባውት ጀነራል ትሩዝ ምክንያቱም ዝናብ ከዘነበ ልንረጥብ እንችላለን የሚል ፕሮባብል ነው። This deals with unreal, hypothetical, or improbable situations in the present. ደግሞ አሁን ላይ ወይም ቀጣይ ሊሆን የማይችል ነገር ማውራት ነው። ይህ ሰከንድ ኮንዲሽን ማለት ነው። The condition is unlikely to happen. ኤግዛምፕል if I were bird I would fly. ወፍ ወይም አሞራ ቢሆን ኖሮ እበር ነበር። that means ወፍ አይደለም አትበርም። This is about imagination, not established facts. This discuss unreal situations in the past and their imaginary past. ይህ ደግሞ ስለ ፓስት ነው፣ ኢማጂነሪ ነው፣ አይዲያሊ የሆነ ነው፣ ሊሆን የማይችል ነገር ማለት ነው። It talks about what would have happened if things had been different. Example, if I had studied hard, I would have passed the exam. This is about past possibilities, not present. Therefore, the zero condition is only one specified designed to express general truths and scientific facts. What is the correct structure for the first conditional sentence? No. Conditional if plus past simple plus would be a one,
if plus present simple will first ነው plus past perfect ሰርድ ነው plus present perfect plus will plus base verb ነው ስለዚህ ሊሆን የሚችል ማን ነው ቢ ማለት ነው የሚሆነው if plus present simple plus will plus base verb the correct answer is B if plus present simple plus will plus base verb ነው the third condition is to talk about possible or likely future events ነው it describes situations where a certain condition is met in the past the present or future a particular result is like to happen in the future ሌሎች ለምንድን ነው if plus present simple ይላል this is part is it's up to the condition that needs to be fulfilled we use the present simple tense to talk about a potential future situation as if it were happening now will plus be the verb this part describes the likely future consequences or results if the condition is not fulfilled ስለዚህ will is the auxiliary verb because future tense and is form or infinitive without now let's look at why the other options are incorrect ለምን እንደማይሆን ለምሳሌ plus past simple with ይሄ second condition ነው plus past perfect with third condition if plus present perfect plus base verb while the present perfect contains something the most common and fundamental structure for the third condition is the simple present. Therefore, the core structure for expressing likely future outcomes based on the present or future condition is if plus present simple, comma will plus be the verb ማለት ነው። Fill in the blank with appropriate answer ይላል። If they blank a car, they would go on the more road trip ይላል። We would eat out very night if we blank more many would be a famous actor if we blank better acting skills ይላል። had would have was were has will ይላል። አሁን እዚህ ጋር would be ይላል would eat አሁን እዚህ ጋር ቤዝ ቨርብ ነው የምናየው would go ቨርብ ነው። ስለዚህ አሁን ምንድን ነው ማለት ነው ኮንዲሽናል ታይፕ ነው ማለት ነው። ስለዚህ ምን እንጠቀማለን ነው had ነው would ነው have ነው was ነው were ነው has ነው will ነው የሚለውን ነው የትኛውን እንጠቀማለን ነው የሚል if they blank a car they would go on more road trips had ብላንክ ስፔሶች ሀድ ላይ ነው ያሉ ማለት ኢፍ ክሎዝ ላይ ስለሆኑ መሆን ያለበት ምንድነው ሀድ ነው። ኢፍ they had a car they would go on more trips we would eat out very night if ስለዚህ have እዚህ ጋር ውድ ሆነ እዚህ ጋር አይሆንም። ወዝ ደግሞ ሲንጉላር ነው እዚህ ጋር ይሄ ፕሉራል ነው ይሄ ፕሉራል ነው ይሄ የመሆን እንትን አለው ግን ምንድነው እዚህ ጋር ውድ ስለሆነ አይሆንም። ስለዚህ ወይ አይሆንም as የሚልም አይሆንም። ስለዚህ the sentences are all examples of second conditional ናቸው። The second conditional is used to talk about unreal or hypothetical situations in the present or future and their likely consequences. The structure of the second conditional is past, simple past plus would ወይም base form ነው። ስለዚህ if they blank car they would go on more road trips ይላል። the main clause they would go on the more road trips use would plus base verb indicating a practical consequence
Therefore, the if clause reduces the past simple form of have, which is had. ስለዚህ ምን ይሆናል ማለት had ይሆናል። The main clause would eat out very night was use would plus zero indicating hypothetical equence። ስለዚህ the if clause if we blank more meaning reduces the past simple form of had, which is had. He would be a famous actor if he ይላል። ሄሎ አቤት ጸግሽ። አዎ አዎ ስለዚህ ዛዞች ዶንት ፊት ዘ ግራማቲካል ስትራክቸር ፎር ዘ ሚኒንግ ኦፍ ዘ ሰከንድ ኮንዲሽን። ስለዚህ እነዚህ ይሆናሉ ማለት ነው። ሴንቴንስ አር ኤግዛምፕልስ ኦፍ ዘ ኮንዲሽናል ሴንቴንስ ይላል። እንግዲህ ስትራክቸሩን በመጠቀም የትኛው ይሆናል ነው። ዘ ሴንቴንስ ዛት አር ኤግዛምፕልስ ኦፍ ዘ ሰርድ ኮንዲሽናል አር እነዚህ ኤ ቢ ናቸው ማለት ነው። ዘ ኮንዲሽናል ኢዝ ዱሪንግ ዘ ሴንቴንስ ወይ ዘ አዘር አር ዲፈረንት ዘ ኮንዲሽናል ኢዝ ፓስት describes what would happen ይላል። the structure of the conditional is plus past perfect, would have plus past participle ነው። ስለዚህ ሴንቴንስ ኤልቢ ነው። አናላይዝ ያደረጋችሁ ነው። if we had left ይላል እንደዛ ነው። ስለዚህ now let's look at why the other options are not third conditional ያለውን ለምሳሌ ሲ ዜሮ ኮንዲሽናል ነው። ዲ if it rains the first conditional ነው። if I violatory ይሄ ምንድነው? ሰከንድ ኮንዲሽናል ነው። if I had more money I would buy a car ይላል። ይሄ ሰከንድ ነው። ይሄ ፈርስት ነው። ፈርስት ኤች ፈርስት ነው። አይ ሰከንድ ነው። therefore the only sentence is the structure and meaning of the third condition። ቀጣይ ያሉን ጥያቄዎች ናቸው። ኤክሰርሳይዝ ዮርሰልፍ ይላል። ኩዌሽን ነምበር 1 ኮምፕሌት ዘ ፎሎዊንግ ፈርስት ኮንዲሽን ሴንቴንስ ኢፍ ዘ አዲስ አበባ ቦሌ ኢንተርናሽናል ኤርፖርት ሃዝ ክሊር ዌዘር ዚስ አፍተርኑን ማይ ፍሬንድ አራይቭድ ኦን ታይም ይላል። ውድ ዊል ውድ ሃቭ ይላል። ሁለተኛው ጥያቄ which conditional form is used to discuss an real or imaginary situations in the present or future ይላል። 0 first second third use the correct verb form of a complete this third conditional sentence ነው። the blank noun about the Ethiopian coffee ceremony I would have participated now new third noun good noun ይላል። which sentence is an example of second conditional ይላል። what is the structure or form of third conditional sentence ይላል። እዚህ ዘርዝረዋል እነዚህ ውስጥ ለአምስት ጥያቄዎች ዘ አንሰር ቱ ኦል ኤክሰርሳይዝ አር አስ ፎሎውስ ይላል። እነዚህ ናቸው። ስለዚህ እነዚህ ጥያቄዎች ራሳችሁን ትፈትሹባቸው ናቸው። በደንብ ይዩዋቸው። ግልጽ ያልሆነላችሁ ነገር ካለ ጠይቁኝ። ማብራራት የሚያስፈልገው ነገር ካለም ኮሜንት ላይ ጻፉልኝ። የዛሬው ስለ ኮንዲሽናል ሴንቴንስ ይዤላችሁ ቀረብኩት ማብራሪያ ከጥያቄዎች ጋር ይመስል ነበር። አብራችሁ ስለቆያችሁ አመሰግናለሁ። ላይክ፣ ሳብስክራይብ ማድረጉን አትርሱ። ሰላም ሁኑልኝ።